ዘጸአት 12 ላይ በጉ የሚያድንበት ማዳን አፈጻጸሙ ተገለጠ። አፈጻጸሙ በደም እንደሚያድን በጉ ደም ማለት ህይወቱን ሰውቶ ሞቶ እንደምንድን በጎኖ መጥቶ ተመላልሶ ሳይሆን በጉ ሲሞት እንደምንድን በደም እንደምንድን እግዚአብሔር አሳየ። በጉን ይረዱታል። በጉ መሞት አለበት። በደሙ ነው መንጻት፣ በደሙ ነው ስርየት የሚገኘው። የደም ስርየት ማለት በኢየሱስ ደም የተገኘ ስርየት የሚለው ቃል አንድ ጊዜ ለዘላለም መንጻት ማለት ነው። ስርየት የሚለው ቃል አውቀው በግዕዝ ነው ያስቀምጡል። በእንግሊዘኛው አቶንመንት የሚለው አት ዋን መንት ያው ነው ሲለመድ ጉድ ስፔል ጎስፕል እንደሆነ ሁሉ ማለት ነው። አት ዋን መንት አቶንመንት በእኛ ስርየት ብለው በግዕዝ አድርገውታል። ማንኛውም ግዕዝ የሚያቅሰው ስርየት ምን እንደሆነ ያውቃል። አንድ ጊዜ በተደረገልህ ነገር ለዘላለም ተቀባይነት ማግኘት ማለት። ከዛ በኋላ አጥፋኝ ብለህ ብትዘምር አጠፋም፣ አታጥፋኝ ብለህ ብትዘምርም አጠፋም። ዝም ብለህ መዝሙርህ ግጥምና ዜማው ነው ይቀራል። ያንተና የዛ ፈጣሪ ጉዳይ የሚገኘው በመስዋዕቱ በተፈጸመው ስርየት ብቻ ነው። መዝሙርህ የእውቀት ውጤት ይሆናል ማለት የመስዋዕቱ ውጤት አይሆንም። መስዋዕቱ የገባው እንደ መስዋዕቱ ውጤት ይዘምራል። እንደ መስዋዕቱ ውጤት ያልገባው ደግሞ እንደ መሰለው ይዘምራል። ስርየት ማለት የባለፈ ኃጢአት፣ የዛሬ መተላለፍ፣ የነገ በደል በአንድ መስዋዕት ፎርኤቨር ለዘላለም ሲደበቅ ሳይሆን ሲወገድ። መወገድ ታውቃላችሁ? መወገድ ምን ማለት ነው? ከመኖር ወደ ዓለም ከዛ ስትፈልገው የለም። አንተ ፋይሉን ያለ መስሎ ነው የምታነበው። እኔ እኮ ማረባም አልጠቅም የምትለው ፋይሉን። በእግዚአብሔር ዓለም ውስጥ ስርየት ከተፈጸመ ከዛ በኋላ ያንተ ኬዝ ተዘግቷል። መጽሐፍ የስርየትን መስዋዕት ካቀረበ በኋላ ሄዶ በእግዚአብሔር ቀኝ ተቀመጠ ነው የሚለው። ተቀመጠ ማለት ከዚህ በኋላ ለስርየት ብሎ የሚሰራው ስራ የለም ማለት። ተቀመጠ ካለ በኋላ ምን እንደሚል ታውቃላችሁ? ወይኔ ከተቀመጠ በኋላ ስርየት ካቀረበ በኋላ እኔ አሁን እየሳትኩ አይደል እንደ አንዳንዴ ስታለሁ፣ አፌ ስታል፣ ጆሮ ይስታል እና አሁን በቃ በመላሴ ለተናገርኩት በደል ይቅር በለኝ ብዬ ካላለቀስኩ ሲኦል አልወርድም። ምን እሺ ሲኦል እሺ ትወርዳለህ ልበል እና ምን ልትፈጥር? ልታለቅስ ብትጠጋ የተቀመጠው ለቅሶን ሊያስተናግድ አይደለም። መጽሐፍ የሚለው አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ተቀመጠ። ለምን ተቀመጠ? ከዚህ በኋላ ጠላቶቹን በቀኝ በግማ ነው በእግር በታች አስገዛልሃለሁ ብሎታልና ጠላቶቹን ከእግሩ በታች ሊያስገዛ ይጠብቃል። ሄደ የሰው ስርዓት በጥብጥ ቁጭ ብሎ የሚጠብቀው ምኖቹን ሊበቀል ነው? ጠላቶቹን ሊበቀል። በወንጌል የማያምን ኃጢአተኛ መሆኑን የማይረዳ የራሱን ጽድቅ የሚቆጥር ሃይማኖት የሚባል አለ። ለእግዚአብሔር በቀል የተዘጋጀ ስለ እግዚአብሔር ልጅ መስማት የማይፈልግ የቄሳር ዓለም አለ። የፖለቲካው ስርዓት የእግዚአብሔር ልጅ በቀል ይጠብቃቸዋል። በልጁ የሚያምን ግን የእግዚአብሔር ቁጣ በእርሱ ላይ የለም። ምን ተፈጽሞለታል? ስርየት። መጽሐፍ ምን ይላል? የቀደመው ኪዳን ደም የፍየልና የበግ ደም ነውና አንድ ጊዜ ለዘላለም ሊያስወግድ አልቻለም። ስለዚህ አባቶ ወይም አምላክ ሆይ እነዛ የሚቃጠሉ መስዋዕቶች ሁሉ ደስ አላሰኙም። ስለዚህ ያንተን ፍላጎት ላሟላ መጣሁ ይላል። ምንድነው ፍላጎቱ? በዚህ የእግዚአብሔር ፈቃድና ምኞት መሰረት አንድን መስዋዕት ለዘላለም በማቅረብ የቀደሳቸውን የዘላለም ፍጹማን አርጓቸዋልና ከዚህ በኋላ ለኃጢአት ስርየት የሚቀርብ መስዋዕት የለም። ታዲያ ምንድነው የሚቀራቸው? እነሱ በመረቀልንና በአዲስ በሕያው መንገድ ወዴት መግባት? ወደ ቅድስ በኢየሱስ ደም በመጋረጃው በኩል እንድንገባ ምን አለን? ድፍረት አለን። እንግሊዘኛው ላይ አሹራንስ አለ። ሲያስቦክ አካባቢው ላቱብካ አሹራንስ ተሰጥቷል። ምን? ኢየሱስ ደሙን ይዞ ገብቷል። ደሙን ይዞ የገባው ለቄንጥ ሳይሆን ላንተ ነው። እግዚአብሔር ፊት መቆም ስለማትችል ልግባ ካልክ በቀሉ ክፉ ስለሆነ ኢየሱስ ደሙን ይዞ ገብቷል። ስለዚህ ዘጸአት 12 ላይ በጉ
እንዴት እንደሚያድነን ደሙ እንደሚያድነን በደሙ ምክንያት የእግዚአብሔር ቁጣ ከኛ እንደሚያልፍ እግዚአብሔር ተናገረ። ደሙ ተፈጸመ ወይም አፈጻጸሙ ተገለጠ። እንዴት ሆነ? እስራኤል ሁሉ በባርነት ውስጥ ነበሩ። በጉን እረዱት። ከዛስ መቃን ጉበኑን ቀቡት። ከዛስ እያንዳንዱ ሰው ገብቶ ደም ቀብቶ ይግባ። ከዛስ ደሙን ባየሁ ጊዜ ከናንተ አልፋለሁ። አጥፊው በመጣ ሰዓት ደሙን ያያል፣ እናንተን አይነካም። ደሙን ካላየ ግን ምን ያደርጋል ነው? አቤት የግብፅ ለቅሶ እናንተ ቤት ይገባል። ግብፃውያን ያን ቀን ያለቁት ለምንድን ነገሩን? ግብፃውያን አለቁ ያን ቀን ለምን? አቤት የዛን ምሽት እያለቀሱ ንስሐ ስላልገቡ ነው። እግዚአብሔር ምንድን ነው ያለው? ደሙም ምልክት የሚሆነው ምንድን ነው? እንባህ ነው? ለቅሶ ነው? እግዚኦ በላ 12 ነው ወይ እንደ ጴንጤ 12 ወር ሙሉ ማልቀስ ነው? ምንድን ነው ምልክቱ? የእግዚአብሔር ቁጣ ካንተ እንዲያልፍ ከፈለክ ምልክት ያስፈልግሃል። ምልክቱ ምንድን ነው? ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየው ጊዜ ከናንተ አልፋለሁ። አሽሙር እኮ ነው። ምን ማለት እንደው ታውቃለህ? ደሙን ባላይ አላልፍም። ባጭሩ እናንተ እኮ የምትታለፉ ጉዶች አልነበራችሁ። ግን ምኑን ካየው? ደሙን ካየው ግን ሰውን ማጥፋት አልችል። ለደሙ ከሰው ይልቅ ማን ክብር ነበረው? እግዚአብሔር ክብር አለው። እግዚአብሔር ለደሙ ክብር አለው። ደሙን ባየው ጊዜ ከናንተ አልፋለሁ። የግብፅን ሀገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። እስቲ ኢየሱስ በለው። ከዚህኛው በግ ይበልጣል። እስራኤል ካረደው በግ ይበልጣል። ደሙ በሉ የእንስሳ ደም አይደለም፣ የክቡር የክርስቶስ ደም ነው። ኦኬ እስራኤል ላይ ምን አይመጣም? መቅሰፍቱ ለጥፋት አይመጣባችሁም ተብሏል አይደል? ምኑ ስለሆነ ያው በጉ ደም። እስራኤል እኮ 4 እግር ያለው በግ በሚል በግ አርደው ደም ቀብተው ተኙ በሰላም። እኛ የታረደልን በግ እስራኤል ያረዱት አይነት በግ አይደለም፣ የእግዚአብሔር በግ ነው። በመንፈስ ቅዱስ ኃይል በድንግልና ተጸንሶ በድንግልና የተወለደ የዓለም የመጀመሪያው በግ ነው፣ የመጨረሻው በግ ነው። የሱ ደም ነው የፈሰሰና ተረጋጋ ሲባል ሰው አይረጋጋም። ቁጣ የለም ሲባል ቁጣ የለም ይባላል በዚህ ዘመን። አሜን። ያንዳንድሽ ታለቅሻለሽ። አሁን ሰው በደለኛ አይደለም ምን? ሰው ደካማ አይደለም ምን? ይሄን አናውቅም እንዴ? እናውቃለን። ግን ከሰው ድካም ይልቅ የእግዚአብሔር ይውላችሁ የእግዚአብሔር ድካሙ ከሰው ኃይል ይበረታል። የእግዚአብሔር የማዳን ኃይልማ ከሰው ድካም ምን ያህል ይበልጣል። ቁጣ የለብህም ስልህ አንተን ተማምኜ መስሎ ነው? እኔና አንተማ እንተዋወቃለን። ቁጣ የለም መቀሰፍቱም ወደ አንተ አይመጣም ስል የቀረበውን መስዋዕት ተማምኜ እግዚአብሔር ተቀበሎ እኛ ባንቀበለውም ፓስተር ከሌ ባይቀበለውም ጳጳሱ ሼኪው ባይቀበለውም እግዚአብሔር ያንን ተቀብሎታል። እግዚአብሔር ነው ድሮም አልፋለሁ ያለው። ምናልባት እኮ ደም ከቀባም በኋላ የዛን ቀን ምሽት እንቅልፍ ያልወሰደው እስራኤላዊ ይኖራል። እውነት ውሸት ይኖራል አይኖርም? እግዚአብሔር ዛሬ ማታ ወጥቼ ጨፈጭፋለሁ ብሏል። እንጃ። በተለይ ከግብፅ ሰፈር ለቅሶ ጀመረ። ዋይ 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 እየተጠጋ መጣ። ዋይ 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 ምንም ደም ቢቀባ ልቡ ይመታል አይመታ? ልቡ ይመታል አይመታ? እንደ እግዚአብሔር እኮ ነው። ተመለስ ብትሉ አይመለስም። ምን ውስጥ አልጋ ስር ገብተህ ታመልጠዋለህ እንዴ? ጮኸት እየበረከተ ሲመጣ፣ ለቅሶ እየበረከተ ሲመጣ፣ አጥፊው እየቀሰፈ በየቤቱ እያንዳንዱ ሰው ቤት ዋይ ዋይ በዛ ምሽት ሲጀመር ወደ ሰፈር ሲጠጋ ምንም እንኳን በደንብ ቼክ አድርገህ ደም መቀባቱን ብትገባም ልብ ይመታል አይመታም? በዛ ላይ ደግሞ ውስጥ አንድ ፕሮፌት አለ ደግሞ አስብ። ካንተም ጋር ቤት ውስጥ ደም ቢቀባም እንትሚሉ ወገኖቼ የሚላል እያለቅስን እንጸልያለን። ሁላችንም እናለቅሳለን። ንስሐ የገባን እንጸልያለን። እግዚአብሔር ምኑን ሳይ ነው ማልፈው ብሏል? አቤት ደሙን። ኦኬ ደም አልቀቡም ልበል። ደም አልቀቡም ግን ውስጥ ንስሐ ቢገቡስ? ንስሐ ቢገቡ
ሁላችንም እያለቀስን ይተርፋል ወይ? አይተርፍም። እዚህ ደም የቀባው ሰው ቤት ውስጥ ችግር ያለበት ልጅ ቀን ላይ ከሰው ጋር ተደባድቦ ጥርስ ያወለቀ ልጅ ይተርፋል ወይ? ደም ቀብቶ የገቡት እስራኤል ቤት ውስጥ ቅድም ቀን ስራ ላይ ተጣልተው ጥርስ ያወለቀው ልጅ ይድናል? እዛኛው ቤት ደም ያልቀቡ ያ ጥርሱ የወለቀ ምስኪን ልጅስ ግን ደም አልቀባም፣ ይተርፋል ወይ? አይተርፍም። የልጁ ደም ከኃጢአት ሁሉ ያነጻል። የበጉ ደም እጅግ ክቡር ነው። ይሄንን ማመን ለሚከብደው ሰው ያን ቀን ኢየሱስ የተሰቀለ ቀን ወንበዴ አንድ ሰው የገደለ አይደለም። ወንበዴ ማለት እኮ ሰው የገደለ ብቻ አይደለም። ወንበዴ ብዙ ነገር ነው የሚያካትተው። ንብረት የዘረፈ፣ ሴት የደፈረ፣ የሰው ጎጆ ያቃጠለ፣ ቋንጃ የሰበረ ምን ያላደረገው አለ። የዛን ቀን ግን ኢየሱስ ተረጋጋል። ያው ብቻን ቀድማ አትሄድም። ከሄድክ መላእክት ወርውረው ነው የሚያባሩ። ዛሬ ከማን ጋር? ከኔ ጋር ማለት እኮ ለምን ታውቃለህ? የምትፈራው ቦታ ላይ ማይፈራ ሰው ያስፈልጋል። ማትመጥኖ ቦታ ላይ የሚመጥን ሰው ይዞ ሊገባ ያስፈልጋል። አትፍራ። አሜን። ምክንያቱም መጽሐፍ ስለኛ ምን እንደዚህ ይላል? ይኸውላችሁ ኢየሱስ እንደዚህ አለው፣ ዛሬ ከኔ ጋር በገነት ትሆናለህ አለውና ከወንበዴዎቹ ቀድሞ ማን ሞተ? አቤት ኢየሱስ ሞተ። ቀድሞት ሄደ። ቀድሞ ሄዶ ከእንትን ካላለ አትሄድም። ኢየሱስ እኔ ትንሽ ቆያለሁ ሂድ ቢል ራሱ አትሄድም። እዛ ያሉት እነ ሚካኤል እነ ገብርኤል ካሉ እነ ሩፋኤል እነ ራጉኤል ተመለስ ነው የሚለው። ተመለስ። እዚህ ቦታ እንኳን አንተና አብርሃም አልመጡም፣ ተመለስ ነው የሚባለው። ስለዚህ ቀዳሚ ሆኖ ገባ። መጽሐፍ ምን ይላል? እርሱ ስለኛ ምን ሆኖ ገባ? ቀዳሚ ሆኖ ገባ። አሜን።